ከሆንሽለት ባሪያ ይሆንሻል። ክፍተት አትፍጠሪ ሰው ይገባብሻል። ሁኚ ለሱ ቆንጆ ደምቀሽ ተዋቢለት አይኑም ወደ ሌላ እንዳይመለከት አንደበት ከላምሽ ክፉ ከቶ አይውጣ። በረድ በይለት እሱ እንኳን ቢቆጣ እጅግ ያምራል ትዳር በሱና ከሄዱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ሰላምና እዝነት አይለያችሁ። እንግዲህ ያው ደስታ የሚያስደስታችሁ ሀዘኔም የሚያሳዝናችሁ አላችሁና እንግዲህ ደስ ብሎኛል። ዛሬ እጅግ በጣም ደስ ብሎኛል። ምክንያቱም ብዙ ነገሮች ይሰራሉ፣ ግን በትክክለኛው ነገር ስናደርገው ደግሞ በትክክለኛው መንገድ ስንሆን ብዙ ነገር እናጣለን ማለት ነው። እና ያው የኛ ባህል በባህላችን የሽምግልና ሲኬድ ምን እንደሚደረግ ምን ተይዞ እንደሚኬድ እና ያለውን ነገር እንደ ባህላችን በጥቂቱ ትንሽ ነገር ነግራቸዋለሁኝ። እንግዲህ ሽምግልና ተልኮልኛል እላቸዋለሁ ውድ ቤተሰቦቼ። ያው ሽምግልና ከተላከ ያው ቀጠሩ ለሰርግ ነው የሚያዘው። ለሰርግ ቀጣይ ሰርግ ነው አይደለ? እና ደግሞ ያ ወግ ደርሶኛል ለኔ ማለት ነው። ኢንሻአላህ ለሁላችሁም ደግሞ አላህ እንደሚወፍቃችሁ ከስደት ነጃ ብሏችሁ ወደ ሀገራችሁ በሰላም መጣችሁ ይሄ ቀን እንደሚደርስላችሁ ተስፋ አረጋለሁኝ። አብሽሩላችኋለሁ የመዳም ቅመሞች። በነገራችን ላይ ቬሎ ለብሳ ስናይ ሱፍ ለብሱ ስናይ ብዙዎቻችን እንወሳወሳለን፣ አረብ ሀገር ያለን እህቶች ማለት ነው። እና ደግሞ ኢንሻአላህ አላህ ደግሞ ቅርብ ያደርግላችኋል። እናንተም አብሽሩላችኋለሁ ውድ ቤተሰቦቼ። እና ያው እንግዲህ ሽምግልና ሲመጡ ቤተሰብ ያው ደስ ይለዋል። ሽምግልና ሲመጣ የሴት ቤተሰብ ደስ ይለዋል። የወንድም ደግሞ እንደዛ ተፈቃግዶ ደግሞ ተፈቃግደው ሁለቱም ተስማምተው ምናምን ደግሞ ተቀባብለው እርስ በርስ እንግዳ ሲቀባበሉ ደግሞ በጣም ደስ ይላል። እንግዲህ አንድ ሴት ስትታጭ በእኛ ስትታጭ ወይም ደግሞ ሽማግሌ ሲመጣ ማርና ብርድ ልብስ ይዞ ነው የሚመጣው። ማር ብርድ ልብስ ይዞ ይመጣል። ከዛ ደግሞ በእርግጥ ይሄ ነገር ጠፍቷቸው አይደለም፣ ለማስታወስ ያህል ነው የምነግራችሁ ማለት ነው። እና ማሩ ኒካው የሚታሰር ቀን ለእንግዳው ማሩ ተበጥብጦ ይቀርባል ማለት ነው። ያው ብርድ ልብስ ለእናት ለአባት እና ደግሞ የኒካው ቀን ደግሞ ያው የሚሰጥ ጥሎሽ ነው ምንድን ነው የሚባለው? የሚሰጥ ነገር አለ። የአባት የእናት የሚባል ነገር አለ። የኒካው ቀን ማለት ነው። ኢንሻአላህ በጥቂቱ እየተናገርኩ ይመስለኛል። ገና ነው ማለት ባህሉ ብዙ ነገር አለው፣ አያልቅም። አሳያችኋለሁ ኢንሻአላህ ሁሉንም ነገር በሂደት በጥቂቱ ማለት ነው። እና ያው ትንሽ ደስ ስላለኝ ደስታዬንም ለማካፈል ያህል ነው ወደ እናንተ የመጣሁት። ቬሎ ምርጫ ላይ ነኝ በነገራችን ላይ ቬሎ እየመረጥኩኝ ነው። የቬሎ ምርጫዬ ይሄ የለበስኩት ቬሎ ወድጄዋለሁኝ፣ ግን ደግሞ የሳበኝ ሌላ ቬሎ አለ። ይሄ በጣም አሪፍ ቬሎ ነው፣ ግን ደግሞ ሌላ ደግሞ የሳበኝ ቬሎ አለ። እሱንም ደግሞ እያሳየዋችሁ ትመርጡልኛላችሁ እናንተ። ይሄ ይሻልሻል ብላችሁ ያው ልክ እንደ በነገራችን ላይ የሚዲያ ሰው እንትን ስንል ልክ እንደ ቤተሰብ ነው እኛ እናንተን የምናያችሁ ማለት ነው። እና ልክ እንደ ቤተሰብ እንደ ወንድም እንደ እህት ይሄ ይሻላል ብላችሁ ምርጫ እንድትሰጡኝ ነው የምፈልገው፣ እንድታማርጡኝ ነው የምፈልገው። በእርግጥ ቬሎ ማንኛውም ቬሎ ቢለበስ ያምራል፣ ይስባል እና የሆነ እንትን የማለት ባህሪ ያለው ባህሪው ቬሎ ማለት ነው። እና በጣም ደስ የሚሉ ቬሎዎች አሉ። ይሄንን እንትን ያህል ነው ለሙከራ ያህል ነው የለበስኩትና ብዙም ደስ አላለኝም፣ ግን ያምራል እንትኑ ሲታይ። እና ደግሞ ሌሎቹም ቬሎዎች ስላሉ እነሱንም መለካቸውና
አብራችሁ እንድታማርጡኝ እፈልጋለሁኝ። ኢንሻአላህ የሽምግልናው ሙሉ ፕሮግራም ያለውን ነገር አብረን እናያለን ማለት ነው። ከእናንተ ጋር ያው ከእናንተ የሚደበቅ ነገር የለም እና ውድ ቤተሰቦቼ ያው መብሩክ እንድትሉኝ ያህል ነው። እንኳን ደስ አለሽ። በእርግጥ በጣም ደስ የሚል ነገር ነው። እንደዚህ አይነት ነገር ሲሆን በጣም መጥፎ ነገሮች በተስፋፉበት ጊዜ ላይ ወደ ትክክለኛው መንገድ መግባት ይህ በጣም ትልቅ እርድና ነው ማለት ትልቅ ነገር ነው። እንደ ኢስላም ደግሞ እንደ ማንኛውም እምነት መጥፎ ነገሮች ተከልክለዋል። በማንኛውም እምነት መጥፎ ነገር አልተፈቀደምና አላህ ከእንደዛ አይነቱ ነገር ይጠብቀን። በትክክለኛው መንገድ ተጉዘን ዱንያ አኺራችንንም እናስተካክል ያደርገን ማለት ነው። እና ውድ ቤተሰቦቼ እንግዲህ እንኳን ደስ አለሽ በሉኝ በቃ እንዴ ግድ ነው እና ደስታ የሚያስደስታችኋላችሁ እንዲሁም ደግሞ ሀዘኔን የሚያሳዝናችሁ በቃ ምን ልበላችሁ እና በጣም ምርጥዬ ጓደኞች አላችሁኝ። በዛውም ልክ ደግሞ ውጥቀትን የምትፈልጉ በቃ ከሚዲያ እንድንጠፋ የምትፈልጉ ትኖራላችሁ። እንግዲህ አላህ እንግዲህ ምን አደብ ይስጣችሁ ነው አላህ ቀልብ ይስጣችሁ ነው የሚባለው። እና እወዳችኋለሁ። እኔ ምንም ብትሉ እኔ ሰውን በምንም ነገር ይሄንን አረኩት ብዬ ከመርዳት ውጭ ይሄንን አረኩት ብዬ ማስበው ነገር የለም። እኔ በሰዎች ስጎዳ ነው ያለሁት ማለት በሰዎች ስጎዳ ነው ስላችሁ በቃ የኔ በምላቸው ሰዎች ጓደኛ ቅርብ ሰዎች ምናምን በምላቸው ሰዎች ብዙ ነገሮችን እንትን ብያለሁኝና ብዙ ነገሮችን ታደርጊያለሁኝ። አላኩል ሐሊን መልካምነት ለራስ ነው። መልካምነት ለራስ እስከሆነ ድረስ ይሄን አረኩ ያላረኩ ልፈልግ ሳይሆን የሆነ ሰው በተቃራኒው ደግሞ ሲመጣባችሁ ያላሰባችሁ ሰው እንደዚህ ያደርጋል ብላችሁ ያላሰባችሁ ሰው በተቃራኒው ሲመጣባችሁ ደግሞ እንትን ይላል። ለማንኛውም አልሐምዱሊላህ በጣም ደስ ብሎኛል። ውድና የተከበራችሁ ቤተሰቦቼ በጣም ለዚች ቀን ያው በጣም ብዙዎቻችሁ ይሄ ቀን እንደሚናፍቃችሁ እንደዚህ አይነቱ ፕሮግራም እንደሚናፍቃችሁ አውቃለሁ እና ደግሞ አላህ ደግሞ በሰላም አምጥቷችሁ ዝም ያላችሁ ሀገር ውስጥ ያላችሁ በሰላም እንግዲህ ምኞታችሁ ተሳክቶ ለማየት ያብቃችሁ እላችኋለሁ። ብሎሽ አልጠይቅም ወርቅ አልልኩት ብቻ ምህሬ መስለምህ ነው ውዱን ውደድ ብቻ የሽርኩን ደረመ በሙሐባው ጠርጋ አስልማ ገባችው መሕሯን ኢስላም ወርዳ ዘይኑ ነቢይ ሀቢቤ ጀማሉ ላለም ጨረቃ ፀሐይ ድምቀት መሳይ ቆማ ከጎን አይኗን ስታይ እናት ተውባ ላይን የምትገባ ለባሏ ፍቅር ያላት ሙሐባ ብሎሽ አልጠይቅም ወርቅ